ዘጋብን እኮ ቲክቶክ ቦክስ አታሳያለ ጋቢ ጠሪ ያሳየው በሄዱ እንትን ኮፒ ሊንክ ማድረግ አይ የጠየቀን ነበረ ለዛ ነው እሱ ጠይቆን ነበረ እነሱን አናግራቸዋለን እነሱ Hey bro, what's up my buddy? Didn't you have boxing? እንዴት ናችሁ? የኢትዮጵያ የአዲስ አበባ ቦክስ ክለብ መተዳደር ቦክስ ፌዴሬሽን እያደረገ ያለውን ውድድር የእስካሁኑ ውጤት እገልጽላችኋለሁ። ታፕታፕ ኮፒ ሊንክ በማድረግ እንግዲህ ያው ቲክቶክ ዘግቶብኛል 3-4 አስወርዶኛል። የኮሚኒቲ ጋይድ እያለኝ ድጋሚ ደግሞ ላይቭ ላይ መግባታችንም እያለ ዋርኒንግ እየሰጠኝ ነበረ። አይ ቲንክ ኮፒ ሊንክ ሼር ስላልተደረገ ይመስለኛል። ኤኒዌይ እስካሁን እየተደረጉ የነበሩትን ጨዋታዎች ውጤት ለመግለጽ ያህል ከ17 ዓመት በላይ ለሁሉም የክፍለ ከተሞችና ቡድኖች ውድድር የሶስተኛ ቀን ጨዋታ የዛሬ እስካሁን ያለውን ውጤት ልግለጽላችሁ። አማኑኤል ይገረም ተስፋዬ 48 ኪሎ ግራም ቢ ይገረም ተስፋዬ ዮናስ ዲስኳል ተብሏል። አማኑኤል በቀለ 4 ኪሎ አሸናፊ ሆኗል። አባድር ቦኬ YMCA ከኤልያስ ብዙነህ ተወልደ ተጫውተው ኤልያስ ብዙነህ ተወልደ አሸናፊ ሆኗል። ጌታውን ታምሩ ጉለሌ ከንጋቱ አበራ ሞሞ ጌታውን ታምሩ ጉለሌ አሸናፊ መሆን ችሏል። 51 ኪሎ ግራም ቢ አቤኔዘር ታደሰ 4 ኪሎ ከዩኤል ዘላለም ጌቲቲ ተገናኝተው ዩኤል ጌቲቲ አሸናፊ ሆኗል። ዳግማዊ ጌትነት ኤምኤች እንግዲህ ዲስኳል ተብለዋል። ስለዚህ አሸናፊ ኡመር መሐመድ ራስ ኃይሉ ሆኗል ማለት ነው። ኃይሉ አንበሴ ጽጌ መታሰቢያ ከኤልያስ በዳዳ ቦክስ አሲሳ ኃይሉ አንበሴ ጽጌ መታሰቢያ አሸናፊ ሆኗል። ይታገሱ ጌዶ ሞሞ ያብጠጋ ዳዊት ኮልፌ ፓርክ ይታገሱ ጌዶ ሞሞ አሸናፊ ሆኗል። 54 ኪሎ ግራም ቢ ዮሐንስ አማረ ጌቲቲ ከአብዱራህማን ዘገየ ወረዳ 6 ዮሐንስ አማረ ጌቲቲ አሸናፊ ሆኗል። ዮሐንስ ነጋ ብላክ ላይን ከአሌክሳንደር አትክልት ጆ ቦክስ አሲሳ ዮሐንስ ነጋ ብላክ ላይን አሸናፊ ሆኗል። ብርሃኑ አዲሴ ኤቲ ከስቲፋኖስ ፋሲል YMC ብርሃኑ አዲሴ ኤቲ አሸናፊ ሆኗል። በ57 ኪሎ ግራም ቢ ሱራፌል ታምሩ ዋናው ከአሸናፊ ሚልኬሳ ሳሚ አሸናፊ ሚልኬሳ ሳሚ አሸናፊ ሆኗል። ዮሐንስ ታቦር ሞሞ ከአቡበከር ተማም ወረዳ 3 ዮሐንስ ታቦር ሞሞ ታዬ ከዳኒ ጂም ዮናታን ሲሳይ ጃንሜዳ ዮናታን ሲሳይ ጃንሜዳ አሸናፊ ሆኗል። ዮሴፍ አረጋ ጽጌ መታሰቢያ ናሆም አበበ ልደታ ዮሴፍ አረጋ ጽጌ መታሰቢያ አሸናፊ ሆኗል። አብዲ አበራ ብላክ ላይን ከአቤል ሲሳይ 4 ኪሎ አቤል ሲሳይ 4 ኪሎ አሸናፊ ሆኗል። ብሮክ ተስፋዬ ወረዳ 8 ዲስኳል ተብሎ ይትባረክ ኃይሉ ወረዳ 12 አሸናፊ ሆኗል። ዘላለም ፈለቀ ሳሚ ታምራት አዲስ ጌቲቲ ተገናኝተው ባችናና ታምራት አዲስ ጌቲቲ አሸናፊ ሆኗል። ሚራክል ዮሐንስ ዋናው ክቡር ተመስገን ጆቦክስ አሲሳ ተገናኝተው ጆቦክስ አሲሳ አሸናፊ ሆኗል። ቅዱስ ዮሐንስ ኮልፌ ዲስኳል ተብሎ ዮሐንስ አዳነ ልደታ አሸናፊ ሆኗል። በረከት ታቦር ሞሞ ከሚኪያስ ሞገስ ራስ ኃይሉ ተገናኝተው በረከት ታቦር ሞሞ አሸናፊ ሆኗል። በረካ ገብረ እግዚአብሔር ጽጌ መታሰቢያ ከደረጀ ጉልማ ኤቲ ሻምበል አየለ መሐመድ ደረጀ ጉልማ አሸናፊ ሆኗል። 67 ኪሎ ግራም ቅዱስ ያሬድ ቢን ወይም ቅዱስ ያሬድ ብላክ ላይን ከትንሳኤ አስራት ጌቲቲ ቅዱስ ያሬድ ብላክ ላይን አሸናፊ ሆኗል። ሳሙኤል ግርማ ተወልደ ኪሩቤል ተክላይ ኢቲ ከሻምበል አየለ መሐመድ እንግዲህ አሸናፊ ሳሙኤል ግርማ ተወልደ ሆኗል። አቡበከር ከድር ጽጌ መታሰቢያ ከሚኪያስ ሙሉ ኮልፌ ሚኪያስ ሙሉ ኮልፌ አሸናፊ ሆኗል። የአብስራ ሶሪያን የሞሞ ላስገባ ሮቤል ሳሙኤል ዲስኳል ተብሏል ከወረዳ 3 የአብስራ ከበደ YMCA አሸናፊ ሆኗል በምትኩ ማለት ነው። ይትባረክ አለሙ ራስ ኃይሉ ገብረ ማርያም ምስጋናው ጃን ሜዳ ተገናኝተው ይትባረክ አለሙ ራስ ኃይሉ አሸናፊ ሆኗል። ቢኒያም አዲሱ ኮልፌ ከመስዑድ ሙዘይን ራስ ኃይሉ ተገናኝተው መስዑድ ሙዘይን ራስ ኃይሉ አሸናፊ ሆኗል። ወኪል አድናን ወረዳ 12 ስሞን አበበ ኮልፌ ተገናኝተው ስሞን አበበ አሸናፊ ሆኗል። ብርሃኑ አለሙ ሞሞ ከዮብ ሙላቱ ኤቲ ተገናኝተው ብርሃኑ አለሙ ሞሞ አሸናፊ ሆኗል። ለዓለም መሰረት ኤቲ ሻምበል አየለ መሐመድ ከዩኤል
ሲሳይ ጌቲቲ አሁን እየተጫወቱ ሶሪ ሳሚ እየተጫወቱ ይገኛሉ። ሀብታሙ ሳሚ እየተጫወቱ ይገኛል። አሁን ብሬን በእናትህ አመለጠኝ። ባትሪያቸው እኮ ዘግቶ ነው መሰለኝ። ብርሃኑ ባትሪያቸው ዘግቶ ነው መሰለኝ። የብርሃኑ ጨዋታ አመለጠኝ። ብርሃኑ አለሙ አሸነፈ። ጀግና ኖካውት ነው ወይስ በውጤት? አይ ቲንክ ሁለተኛ ዙር ላይ አስቆጥሮ አሸነፈ። ናይስ። እሺ ስንተኛ ነው አብዱል መጂድ? ሌላ ሞሞ አብዱል መጂድ ሞሞ ከዳንኤል ነጋሲ 80 ከሁለት ጨዋታ ከሶስት ጨዋታ በኋላ ታፕታፕ ኮፒሊንግ አድርጉት። እስከዛ እሺ ዋርኒንግ እየሰጣ ሶስት ያስወረደኝ ኮፒሊንግ ታፕታፕ በደንብ ስታደርጉት ወደ ቪዲዮውን ወደዛ አዞረዋል። ሶስቴ አስወረደኝ። ዛሬ እኮ አንድ አላስተላለፍኩም። ባችና ነው እየገባው እያስወረደኝ ነበር እኮ ራሱ እያስወረደኝ ነበር። ፈልጌሽ ነበር አጣሁሽ እኮ እኔ በራሴ ሁለት ጨዋታ አየሁ። የራሴ ልጆች አስተላልፈውት ማለት ነው። እንትን አለብኝ አስወረደኝ። ሶስቴ ምናምን አስወረደኝ። አራተኛው ሊዘጋብኝ ሲል በቃ ወጣው። ሰውን ብደውል አልሰራም አለኝ። ረመዳንን ስልክ ምን እሺ ነው በልልኝ እስኪ ረመዳንን ሰው ላክበትና ከኋላ ፍሬ አለ። ኧረ ስልክ ምንድነው ላይ ባገቡም ወይ በለው እየጠበቅኳችሁ ነው በለው። እሺ አላለቀም። ሱዴ ስንት ጨዋታ ይቀራል መሰለህ? 1 2 3 4 ጨዋታ 5 ጨዋታ ይቀራል። ላይቭ ግቡ በላችሁ ወረረረሜን ፍሬዘር ላይቭ ገቡ በልራት ለሞ ኦኬ እስከዛ ወደ ራሴ ላድርገው። እየተመለከታችሁት የሚገኘው እንግዲህ የአዲስ አበባ ከተማ አስተዳደር ቦክስ ፌዴሬሽን ከ17 ያዘጋጀው ከ17 ዓመት በላይ ለሁሉም ክፍት የክፍለ ከተሞችና ቡድኖች ውድድር የሶስተኛ ቀን ጨዋታዎች ነው አሁን እየተመለከታችሁ የሚገኘው። ወይ ዋርኒንጉ መጣ። በቃ ትንሽ እንትን ልበልና እወጣለሁ። አራፍሬ ቲክቶክ ባችናና ምን ይሻላል? ብራዘር እንዲህ ነው እኮ ህዝቤ ኮፒ ሊንክ እናድርግ እንጂ አዛና የሚያደርግህ። እኔ ቅድም ነፍ ጊዜ ነው ሪስትሪክሽን የሰጠኝ። ጊፍት ሪስትሪክሽን ይሰጣል፣ ሰስፔንድ ያደርጋል ምናምን። በጣም ነው ያስጠላው። ቆይ እንዲህ እንዳይሆን የምናደርግበት ምንም ነገር የለም። ካዘው ይኸው ይሄ አይደለ ጀነሬት የሚያደርገው እንትን የሆነ ሰዓት ላይ ሳያቸው በእድሜም በምናምን ጡንቼ ስለሆኑ እንትን ይላል። ግን ኮፒ ሊንክ በጣም ከተደረገ ይለቃል። ኮፒ ሊንክ ነው ዋና የሚፈልገው። ሰውም ደቅ ብሎ ነው መሾፍ ብቻ ነው እኮ አያደርግም። እዚህም አብዛኛው ደቅ ብሎ ነው የሚያየው። አሁን አጁቲና የሚባል ልጅ ብቻ ነው ኮፒ ሊንክ ላይ የሚታይ። ስንተኛ ጨዋታ ነው ስሙ እንትና ማን ይባላል ምናምን ይላል። ግን ኮፒ ሊንክ አድርገህ ስትለው እሱ ነው በጣም እኮ ነው የሚገርመኝ። አንዳንድ ሰው ጤያም ነው እቃ ይገልጸውን ብችል ሜሪክስ ብሮ ቴንክ ዩ ያራዳ ልጆች ኮፒ ሊንክ ላይ እሺ። የምር ዘጋቢ እኮ እንትኑ አሁን ፎሎወር የማያደርገው አንደኛ እኮ ላይቭ ላይ ኔታ የሆነ ነገር አታስተላልፍ ብሎ ስለሚያስብ ብቻ የቦክስ ሪጎሮን ህዝቤ
አቹ ያማለ በጣም እጢ መነፈለ የሆነ ሰው በጣም ቁጭ ብሎ ያያል። አስተያየት ሲሰጥ ችግር የለበትም። ሀብታም አርቲስት ነው። ወፍ ጥያቄውን እንዳድጌ አትመልስም እንዴ ሁላ ብሎ ሊቆጣም ይፈልጋል። ፎሎወር እኮ አይደለም ነው 1000 እናስገባው ኮፒ ሊንኩ ሌስ ጎላችን ነው። እሺ ኢብሮ ማሪክስ እንችላለን። ያራድዬ 1000 ላይ ኮፒ ሊንክ ይለቃል። አንዱ ዋርኒ ስንት ሪስትሪክሽን ያለብን? 2 ነው። አረ እስካሁን 100 አይሆንም። ስወጣ ስገባ 100 ሞልቷል። እንፖሽዋለን ዝም በይ ለሌላቸው ሰዎች። አተዘቡ ግን በጣም ነው የሚገርመው። ለበሾፍ ዱቅ ብሎ አስተያየት ይጠይቃል። እንትና ነው ለብራው ይላል። ግን ወፍ የለም ትራዘ አዘገዝብ ነው የታወቀ አይደል? እንዳያባብ አሁንም አዳፕት አደረግን። ያዝ በለው የኛ ልጆች አሁን ከ4 ጨዋታ በኋላ ይገባሉ። ቅድም ከ300 ሰው በላይ ነው ያያቸው። ብቻራደሪ ከ300 ሰው በላይ ወይ እናቴ ላይቭ ላይ ነበር። አዎ ብቻሬ ላይቭ ላይ ገስት ገብተው እያስተላለፉት ከ300 ሰው በላይ ነው ያየው በገስት። የሚያምር ጨዋታ ነው ያየሁት ነው የምልሽ። ሌማማሮችን እኮ አገኘናቸው እኮ ብራዘሯ። ተገናኛችሁ እንዴ? ትናንት አሸንፈውን አልነበረ በቲኬኦ? ዛሬ ያገኘናቸው እኛም በቲኬኦ። ኩልፊ ከማን ነው የኛው? ጀግና አሪፍ። ከማን ነበረ ካዞ? ኮልፌ ከማን ነበር? እስኪ ጻፉልኝ ኮሜንት ላይ ኮልፌ ከማን ነው የተጫወተው? ነፍ ቲም ነው ያለው ጋይስ። በጣም ነው ደስ የሚለው ነፍ ቲም። ገስታት ላኩ። እሺ ገስታት ላኩ። ይዘጋል። ኮፒ ሊንክ ብቻ ይደረግ። እንደነ መሪክስ እንደነ አጁቲና ጋይስ ወደ 574 ኮፒ ሊንክ ደርሰናል። 24 ሰው አለን። 1000 ኮፒ ሊንክ እናደርገው። ሪስትሪክሽኗን እናባራት። ያዝበል ሌትስ ጎ። ቲምወርክ ኢዚ ነው። እናቴ ነው 600 ገባል። 600 ሹፉት። ሌትስ ጎ። ቲምወርክ ኢዚ ነው። 24 ሰው እናቴን ነው የምላችሁ። አገር ማስጨነቅ እንችላለን ኢነርጂ ካለ። ያዝበል ዩኬ አምጥቻችሁ ዩኬ ታስጨንቃላችሁ። ሊያችሁና የምረስኪው ከኔናውን እያገዙኝ ነው ነፍሰው እኔውን እየደበደብኩት ነው። ይሰማችኋል? ስክሪን እናስ 700 ገብተናል። ስለሚቻል ስለ ኮሜንት አይጻፍም። ቤተሰት ኮሜንት ቤተሰት ከጻፍ የሆነ ባያተ ወይ በቅድመ አያተ ምናምን ታይፒስት ነበርክ ማለት ነው። የምር ያዝበለው ለጨዊ ነው ደግሞ ለጨዊ ነው። ፍርድ ቤት ጋር አካባቢ ታይፕ የሚሰሩት እዚህ ይላል ካዞ እናስ ፍጥነታቸው ሲጽፉ እንችላለን። 800 ገባነ። 800 ኮፒ ሊንክ መሪክስ ይመችሽ ብራዘር። እሺ እያየሁሽ ነው። አጁቲና አንቺም ሪስፔክቱ ያራድዬ ልጅ ቢታ ይቻማችሁ። እሺ ስማችሁ የሚታየኝ ያላያችሁም ካላችሁ ሪስፔክት ቶሎ በይ ነይ። ለአራት ነው እንደዚህ ያስጨነቅን ያለ ነው። እንችላለን። ያመ ሁሴንንም አየሁት ይቻም ሁሴን 865 ሌትስ ጎ። 1000 ነው ታርጌታችን ኮፒ ሊንክ። እሺ 884 ስለሚቻል ስለ 901 ያዝ በለው። ፈጣን አድርጉ። ፈጣን አድርጉ። እዚህ ጋር ኮሽ ይታዩኛል። ኮሽ የሰለሞን ልጆችም አሉ። የሰለሞን ደፈርሻ የጃንግቦንግ ቲም ማለት ነው። በጃንግቦንግ ስር ነው የመጡት ካዞ
ካዙ ወይ በጃንግል ቦንግ ስር ነው የመጡት የሰለሞን ልጆች። ያዝ በል ያምራል። እና ከኛ ጋር አልደረሰንም እስካሁን አልተገናኘንም። መገናኘትም አለብን። አንዱ 12 ሞቱ። ሰለሞን ደፈርሻ በጣም ከሚመችኝ ኢትዮጵያ ላይ ካሉ ጀግና አሰልጣኞች መካከል አንዱ ሰለሞን ደፈርሻ ነው። እዚህ ጋር መታየት ደግሞ ጀግና የመሃል ዳኛ ስሙ ቢጠፋብኝም ስሙን እሱ ይናገራል። ያዝ በለው ብሩኬ ይቻሞ ብራዘር። እነዚህን ታዳጊዎች በስነ ስርዓት ሴፍ በሆነ ዌይ እየዳኘልን ይገኛል። በመሃል ማለት ነው። በመሃል ዳኝነቱ አፕሪሺየት እዚህ ጋር የምታዩት የሌማ ማሩ ማን ነው? ወይ ለምን እዚህ ጋር ያስተዋወቅልና አትሄድም? አንዴ ና በለው ካዙ ና ጠጋበል በለው። አንዴ ጠጋበል በለው አርግለት ወይ አስሩ ዮሐንስ ይልማ ምን አልሽ? ባቸና ጠጋበል በልልኝ አንዴ የሚገባው ልጅ ጠጋበል በልልኝ። ይኸው ጠጋቤት ስሙ ማን ነው? ይትባረክ የሌማ ማሩ ጉርላክ ብያለሁ። ጉርላክ በልልኝ። ወሰን ጉርላክ ብራዘር የሌማ ማሩ አሁን እንደዚህ እያስተዋወቅከን በየቼክ ስታደርጊያቸው አስተዋውቂ ነበር። እሺ ኮፒ ሊንካችን 1000 ስለደረሰ ሁላችሁንም እናመሰግናለን። እኔ ቤቱን አሁን ዛሬ ይያዝ ብለው እያስባልኩ ነው። ታፕታፑን ደግሞ እስኪ እናስገባው 10000 እናስገባለን። ቻሞ ካዞ የምር ለኢትዮጵያ ቦክስ በጣም የለፋ ብራዘራችን ነው። ቻናሉን ደግሞ ሴቭ እናደርግልን። ምን ይለዋል ጋይስ? ምንም ያዝ በለው ተጀመረው። ታፑ ላይ ሊያችሁ እስኪ 10000 ይግባ ዝም ብሎ ኮፒ ሊንኩን 1000 አስገብተናል። ኦሬዲ ጀግና ቲም ነው ያለው። እስኪ የካዞን ቲም ማየት እፈልጋለሁ። የኔም ቲሞች ከመጣችሁ ነኝ ብላችሁ በለው እናንተ። እሺ ሌማማር ከማን ነው? ካዞ ከፍሬም ፊትነስ የጃንግል ቦንግ ስም ማለት ነው። ፍሬም ፊትነስ ነው የጃንግል ቦንግ ስም። ኦኬ በቃ ከጃንግል ቦንግ በሚለው እንሂድ። ፍሬም ፊትነስ እስኪ ይዞ ድረስ ጃንግል ቦንግ ከሌማማር ፍሬም ፊትነስ የሚያደርጉት ፋይት ነው። ሌማማር ቦክሲንግ ጂምን የምታውቁት በኢትዮጵያ ቦክሰኛ በመስፍን ብሩ የተመሰረተ ጂም ነው። ቤተሰቦች የሱ ልጅ ነው። በሰማይ ኮርነር በኩል የምናየው፣ በቀይ ኮርነር ደግሞ የምናየው የጃንግል ቦንግ ተጋጣሚ ነው። ጃንግል ቦንግ ጂም ደግሞ በታላቁ አሰልጣኝ በሰለሞን ደፈርሻ የሚመራ ቲም ነው ማለት ነው። እኔ በማውቀው አንዳንድ ኢንፎርሜሽን ልስጣችሁ ብዬ ነው። ሁለቱም ጂም ላይ በመገኘት አንዳንድ ስራዎችን ሰርቻለሁ። የዛሬ 2 ዓመት አካባቢ ዲሰንት የሆነ ጂም አላቸው ሁለቱም። እንግዲህ ለማታውቋቸው ዞሮ ብላችሁ አብራቻቸው መስራት ትችላላችሁ። እሺ ጨዋታውን እየተከታተልን ነው። ሁለቱም እየተናበቡ ነው። የሌማማሩ ፕሬሸር ለማሳረፍ እየተጫወተ ነው ያለው። የጃንግል ቦንግ ወደ ኋላ ነበር እየተጫወተ የነበረው። ኖካውት ተቆጥሮበታል። 1 ፖይንት ብቻ ነው የሚቆጠርበት ቤተሰቦች። እሺ አዎ የሌማማሩ ፕሬሸር እያሳረፈ የጃንግል ቦንግን በኋላ እግሩ እንዲጫወት እያደረገው ነበር ራሱ። አሁን የጃንግል ቦንግ ወደፊት በመጠጋት ጨዋታውን ኦኬ ዳኛው አንዳንድ ያየው ነገር አለ። ጋይስ እንዴት ነው ኮሜንታተር ላይ አሪፍ ኮንኩኝ ቦክሱን አቁሜ ወደ ኮሜንታተርነት ሊገባ ስለሚችል አበረታቱኝ ያለው ጋይስ ያዝ በል። እሺ አንዴ መሰለ መንግስቱ ምን ያውቃል? ጭነት ይጠላላችሁ። ናይስ ነው። እዚህ ጋር የተለዋወጡት ፓንቾች በጣም የሚያምር ነው። በሁለቱም በኩል ነጥብ አስቆጥረዋል። ግን ሞር ዳኞች ያዩታል ብዙ ነጥብ ማናት ነጥብስ እንዳስቆጠረ። የሌማማሩ በጣም ፕሬሸር እያሳረፈ ነው። ፓንቾችን ብሎክም እያረጋይቸዋለሁ። ናይስ ነው። እዚህ ጋር ክሊንች አረጉ። እስኪ ማን ነው ብልጠት የሚጠቀመው? ብልጠቱን ተጠቀመ የጃንግል ቦንጉ ብሬክ እስኪደራረጉ ባለው ታይም ላይ በብልጠት ነጥብ አስቆጥሯል።
ኦኬ ቀና ቀና ከፍ አድርገን እንጮት እያለ ነው ዳኛው። እናሳምረው ጨዋታውን እያለ ነው። ዋው ናይስ ካውንተር ከጃንግል ቦምብ ናይስ፣ ድጋሚ ናይስ ነው። ያምራል። ሌማማር ቦክሲን ያስቆጠረው ነጥብ ታይቶኛል። 2 ክሊን ፓንቾችን ሲያሰርፍ አይቻሉ። አሁን ግን የጃንግል ቦንጉ ወደፊት ጫና እያሳረፈ በመጫወት ላይ ይገኛል። ያምራል። የሌማማር ያስቆጠረው ፓንች ሆድም ላይ ያዩ ይመስለኛል። ያው በሙሉ ላይ ፍሪክቲ ስለማይታየኝ ነው፣ ግን አሪፍ የፓንች ልውውጦችን እያየን ነው። ስሊፕ አድርገው በሴም ታይም ፓንች ሲሰነዘር ለማስቆጠር የሚያደርገው ጥረት የሌማማሩ ደስ ይላል። እዚህ ጋር ፓሪ አድርጎ የሰነዘረው ካውንተር ባይደርስም በጣም ምርጥ ነበረ። ዋው ደውሉ ተደውሏል። እስኪ ወደ ኢንስትራክተር ልመልስ። አቡሌ ኧረ መዋልሽኝ ከአንድ አቡሌ ምን አጠፋሁ? አዘጋገቢ ልክ አይደለም። Who will take the point first round? ኦኬ ፈርስት ራውንድ ላይ እኔ ለማን የመጀመሪያ ዙር ለማን ሰጥቷላችሁ ነጥቡ? ጠይቂያቸው እስኪ። ለብሉ ኮርነር ለሌማማሩ ወይስ ለሬድ ኮርነር ለጃንግል ቦንጉ ለማን ትሰጣላችሁ ጋይስ? ይሄን ራውንድ Who will be the first thank round you. Red or blue? The man in blue or the man in red? Who will be the winner first round? Who will take the point? ኦኬ ለመስፍን ብሩ ልጅ ተብሏል። ለሌማማር ቦክሲንግ ጂም ብሉ ወጣት ለብሉ ተሰጥቶታል። ይራው በጣም የሚገርም ነው። እሺ በጣም የሚገርም ነው። ለማን ተሰጥቷል? take the first round point 50-45 ሆኗል። 50-45 ሰማይ ማዘን 50 ቀይ ማዘን 45 በሚገባ ሌማማር 50 ፍሬም ፊትነስ 45 ኦኬ ሌትስ ሁለተኛ ዙር ማን ይወስዳል? እዛው ያስቀጥላል ወይስ እዛው ያስቀጥለዋል ያስጠብቃል ወይስ ቀይ ማዘን ነጥቡን ወደ ራሱ ይወስዳል? ሁለተኛ ዙር ገብተዋል። ሰላም ቤተሰቦች፣ በሌማማር ቦክሲንግ ጂም በብሉ ኮርነር ያለው ክሊን የሆነ ደብል ጃብ አግኝቶታል። ደብል ጃብ ራሱ በጣም ጠንካራ ነበር። አሁን ራሱ ባክሃንድ ክሮስ ጃብ አግኝቶታል። ዋው ሂስ ሶ አክቲቭ ማማ ሂስ ሶ አክቲቭ አይ ላይክ ዳት። ያዝ በለው ሄድ ሙቭመንቱ ያምራል። አመልጦ የሚያሳርፋቸው ካውንተሮች ምርጥ ናቸው። የጃንግል ቦንጉ ተጋጣሚ ይህን ስራውን ሊያስጠፋበት ይገባል። ኮንፊውዝ ሊያደርገው ይገባል። ዛትስ ዋን አሁን ስኮር እያደረገ ነው የጃንግል ቦንጉ። ናይስ ልውውጥ። ቦዲ ላይ ያረፈው ፓንች ምርጥ ነበረ ከጃንግል ቦንጉ ተጋጣሚ። ናይስ ክሊን የሆነ ጨዋታ። የሌማማሩ ተጫዋች ፕሬሸር ፈጣሪ ነው። ድሎችን እያመለጠ ወደ ውስጥ ገብቶ ካውንተር ማስቆጠር ላይ ነው ፎከስ እያደረገ ያለው። ያህም ደግሞ ሰርቶለታል፣ በሚገባ እየሰራ እንደሆነ ይታየኛል። ናይት ስዊች ነው ያደረገው የጃንግል ቦንጉ። የሚገርም ስዊች ነበር ያደረገው። ኮርነር ውስጥ ከቶት ነበር። ይቅርታ ባለቤቴ ስልክ በዛ ገብቶ ኮሜንታተር እያደረኩ ነው፣ ሚስቴ እየዘገብኩ ነው። 4 ሰዓት ዘማኒን ብሉ ናይስ ራይት ሃንድ። እሺ ተመልሻለሁ። ይቅርታ ባለቤቴ ኢንተራፕት አድርጋኝ ነበረ። አሁን ተፈቅዶልኝ ተመልሻለሁ። የሚገርም ጨዋታ ነው እያየን ያለ ነው። በቴክኒክም በስፒድም የላቀ ጨዋታዎችን ያየነው። ኮንስተንት ፕሬሸር ነው እያየን ያለ ነው። ስፔሻሊ ከብሉ ኮርነር ማለት ነው። ብሉ ኮርነር የሌማማር ቦክሲንግ ጂሙ ነው። ግን በሚገርማችሁ ሁኔታ የጃንግል ቦንጉ
ይሄን ፋይት ማለት ነው ኮንትሮል አድርጎ ለመጫወት የሄደበትን መንገድ ወድጄዋለሁ። አሁን እዚህ ጋር በእጃችን አንገፋም፣ ለሌላ ጊዜ በትከሻችን የሚያምር ደብል ጃብ ክሮስ ድጋሚ ፕሬሸር እየፈጠረበት ነው። ዋው የሌማማሩ ሶ አግሬሲቭ ነው፣ እንዲሁም ኢፌክቲቭ ነው የሚሰነዝራቸው ፓንች ያዝበለው። ማን ሁለተኛ ዙር ደግሞ ማን ይወስዳል? ሰማያዊ ወይስ ቀይ? ጠይቂያቸው እስቲ ማን ይወስዷል? የሁለተኛውን ዙር ነጥብ ሰማያዊ ወይስ ቀይ? ብሉ ኦር ሬድ? who will take the second round points? ቀይ ወይስ ሰማያዊ? ማን ይወስዷል ሁለተኛውን ዙር? ቀይ ወይስ ሰማያዊ? ማን ሁለተኛውን ዙር ነጥብ ይወስዳል? ብሉ እያለ ነው። ሁለት ሰው ብሉ አይቻለው። ሰማያዊ ሶስተኛ አይቻለው። ሰማያዊ ብሉ አሁንም ሰማያዊ ሶስት አየው። ሶስት ሰማያዊ አይቻለው። ሰማያዊ አራተኛ ሰማያዊ አሁንም ሁለተኛውን ዙርም ወስዶታል። ስለዚህ ይህንን ጨዋታ ለማሸነፍ የግድ መጣል ይኖርበታል። ቀይ ማዕዘን ካልጣለው በስተቀር የማሸነፍ እድሉ በጣም የጠበበ ነው። If he want to win, he must knock him out. If red corner want to win, he must knock out to blue corner. ሁለቱንም ነጥብ ወስዶበታል። የመጀመሪያውን በ3 ያውንም በ3 የግድ 6 ነጥብ እየመራው ነው ያለውና 6 ነጥብ በዚህኛው ዙር ማግኘት አይችልም። ምክንያቱም የፈለገ ቢቆረጥበት ራሱ ሜቢ የተወሰነ ነው የሚሆነው። የሌማማሩ እንግዲህ ካዞ በማር ወጥቼ ነበር፣ ይቅርታ። የሌማማሩ በጣም አሪፍ ውጤቶችን ሰብስቧል። ስለዚህ የጃንግል ቦንጎ ግዴታ ማድረግ አለበት ይህን ጨዋታ ማለት ነው ለማሸነፍ። the man in blue dominate both rounds, so I don't think so red corner have no chance to win this game. Who knows? Let's see how it goes. Wow. Nice job. ጃቦች ኢፌክቲቭ ናቸው የሌማማሩ። ናይስ ፕሬሸር ነው ያየነው ከጃንግል ቦንጎ። ነገ ሄደን እንላለን። በሚገባ ሂዳችሁ የምር ትዝናናላችሁ፣ ትቃስማላችሁ። ሱፊ ዘና ነው የምትሉት በዛው። ያዝ በለው። የሚያምር መታየት መነባበብ ነው ያላቸው። በጣም ነው የሚያምረው። የሚያምር ላይታችን ነው አሁን ከጃንግል ቦንጎ ያየነው ከሬድ ኮርነር። ዋው ናይስ ዋን ሌማማር፣ ናይስ ጃብ። ዋው ያዝ በለው ትችላለህ። ማን ኢን ብሉ የገባችው አገባብ አይ ናይስ ነበር ከሊድ ሁክ ዋጋ የጃንግል ቦንጎ አሪፍ ተጋጭቷለች። አሁን የጃንግል ቦንጎ ምርጥ ነው። በጣም ፉክክር ያለበት ጨዋታ ነው እያየናለን። ቪታሚን በሚገባኛም በሱ ጉዳይ ነው ፋይተር ነው የሚገርም በካዜ የተነሳ አይገርምልህ።
ጋይስ እናመሰግናለን። ታፕ 13000 ገብቷል። አሁን ኤቭሪባዲ 20000 እናስገባው። እሺ ታፕ ያው አሸናፊ የሚሆነው የታወቀ ነው፣ ብሉ ነው የሚሆነው። ስለዚህ የታወቀ ቶሎ በይ ነኝ። እስኪ ዞር መልካም እድል ብራዘር። አስሩ መልካም እድል ይመቻል። ነይ ቶሎ በይ። ዮሐንስ ይልማ ፍሬምና በወሰን አሰራ መልካም እድል ብለህ እሺ። ማን ከማን ነው የሚገባው? ማን ከማን ነው? ሂድና የውዳር ቻርጀር ካለሽ አንቺ በላት። ያው እዛች እዛ ጋር ያለችው ካዞ ነው ያለው በላት። አይ እንትና የውዳር እስቲ እንዴት ነበር የመጀመሪያው ጨዋታ? እንዴት አያችሁት የመጀመሪያው ጨዋታ? ሰማይ ማዕዘን ከቀይ ማዕዘን ለይማማር ከፍሬም ፊትነስ እንዴት ነበር ጨዋታው? ካዞ በጣም ያበደና ኮምፒቲቲቭ የሆነ ጨዋታ ነው ያየው። የምር ነው አክሮ ብራዘር የምችት ይበላል። በጣም የሚያምር ጨዋታ፣ ቴክኒካቸው ያምራል፣ ስፒዳቸው ያምራል። ኮንስተንት ነው ፋይት ሲያደርጉ የነበረው። የሚያምር ልጆች ናቸው። ሁለቱም ይችላሉ። ሁለቱም የሌማማሩ ደግሞ ሶ ኢፌክቲቭ ነበረ። ፕሬሸሩ በጣም ነው የሚያምረው። ጫና የሚፈጥርበት መንገድ ደስ ይላል። አምልጦ የሚያስቀጥለው ነጥባቸው ምናምን ደስ ይል ነበር እና ለሁለቱም ሊጋፕ ብያለሁ ነው። ግባለት የመጀመሪያው ሰካው እዚህ ሶሪ አዲስ አው ግን አያረጋ አይደለም። እስቲ ካረጋ አረጋ ግን ዋርኒንግ እየሰጠኝ ነው። ስለዚህ ሂዱበት ታምታም ቢሉታል። ካዞ ሌማማር ከማን ነው? ሌማማር ሳይሆን ዋይኤምሲ ከኤቲ ኦኬ ከሌማማር ጋር ይመሳሰላል ቶፓቸው። አይ ወክማ ከዋይኤምሲ ነው። ሶሪ ወክማ ከኤቲ ነው። ከኤቲ ሰማያዊ ኤቲ ናቸው። አዎ አቡኪ አዎ ኤቲ ሰማያዊ ኤቲ እና ዋይኤምሲ እሺ ዋይኤምሲ ከኤቲ ኤቲ ማለት አዲስ ጥበቡ የአዲስ ጥበቡ ቲም ነው። አዲስ ጥበቡ በኢትዮጵያ ቦክሲንግ ቻምፕ ነው። የእሱ ቲም ነው። እንግዲህ በአውስትራሊያ የራሱ ቲም አለው፣ እዛው ጂም አለው። እንግዲህ በኢትዮጵያ ያቋቋመው ቲሙ ነው ይሄ ማለት ነው። ሰማያዊ ብሉ ኮርነሮቹ ብሉታት ልጆች አሉት እንደምታዩት። በአሁኑ ሰዓት ኖኮት አስቆጠረ። የአዲስ ጥበቡ የኤቲ ልጅ ማለት ነው። የሚያምር ክሊን የሆነ ክሮስ ነው ያገኘው። የኋላውን ቀጥታ የሚባለውን ፓንች ማለት ነው። ያምራል። የወክማው በፍጥነት ተነስቷል። ዋው አለቀ በኖካውት ጨዋታው በፈርስት ራውንድ። በጣም ነው የሚገርመው። ምን ትላለህ ካዞ? ይሄን ጨዋታ ያው ብዙ ጊዜ ኖካውት እኔ አላሳይም፣ ያው እንዳይደብራችሁ። እኔ ብዙ ጊዜ ለቦክሰኞች ትልቅ ክብር አለኝ፣ ምክንያቱም እነዚህ ተተኪ ልጆች ናቸውና
አላሳይም ኖካውት ብዙ ጊዜ ለምንድን ነው ማታሳየው ይሉኛልና የእነሱን ስነ ልቦና መጠበቅ ስላለብኝ አንደኛው አብዛኛው ሰው እዚህ መድረክ ላይ ስትወጣ በነጥብ ትሸነፋለህ፣ በመውደቅ ትሸነፋለህ፣ በሌላ ኖካውት አለ፣ በነስር ትሸነፋለህ። እነዚህ አንዱ የስፖርት ፓርቶች ናቸውና እነዚህ ውስጥ ደግሞ አንዱ ነገር ሀፕን ያደርጋል። አንዳንድ ሰው ሜቢ አንዳንድ የማያደርገው ቪዲዮ እየቀረጸ ሙርሲ ይዝባቸው ምናምን ይታያልና ያን ነገር አልደግፈውም። ምክንያቱም እዚህ ጋር ልጆቹ ወንዶች ስለሆኑ ወጥተው ያላቸውን ነገር ያሳያሉና ከኋላ ደግሞ ሚተች ወይ የሆነ ነገር እንደዚህ ሆነ ምናምን የሚል ሰው ምናልባት ስፖርቱን የማያውቀው ሰው ነው ወይ ደግሞ ራሱ መግባት እዚህ ጋር ድፍረቱን ያጣ ሰው ነው። ስለዚህ ኖካውት የሚወድቁት ሰዎችን እኔ ብዙ ጊዜ አላሳይምና ባለማሳየቴ ቅር እንዳይሰኙ ነው። ቴንክ ዩ። እሺ እኔ እዚህ ጋር በመቆማቸው ተውት። ኖካውት በልቶ እንደዚህ ቆሞ መቆሙ ራሱ እኮ ሌላ ጀግንነት ነው ጋይስ። ግን ከዛ አልፎ ተርፎ ለውድድር አስቦ ጭንቅላቱ እዚህ ጋር መጥቶ መቆሙ ራሱ ሌላ ሌቭል ነውና በታሪክ እነዚህ ልጆች ምንም ሊባሉ የሚችሉ ማንም አፍ የለውም ነው የምላቸው። ማንም አፍ የለውም ስለነዚህ ልጆች ሊያወራ ማለት ነው። ሰማያዊ ኮርነር 80 ያሸንፈዋል ወክማው ማለት ነው። የሚገርም ውጤት ነው። መማሪያው ነው ለወክማው ማለት ነው። በሚቀጥለው አርሞ ተሻሽሎ ጀግናው ነው ይመጣል። እንዴ አሁን የምትወት የኔው ልጅ ነው። ይቅርታ ይደረግልኝ። ብልጭ ብዬ ልመጣ እችላለሁ ወይ መገደዳለሁ? ቆይ ሁኚ ጤና ይስጥልን። መተናል። አሁን ከኋላ የምታዩት አብዱል መጂድ ይባላል። ካዞ ይሄን ላይቭ ቆርጠ ለብቼ በፍጥነት ትልክልኛለህ በኋላ። እሺ ከማን ጋር ነው አሁን የምናደርገው ፍልሚያችንን? ይነገረኝ ካዞ። የኛ ቲሞችን አሁን ይሄን ፍልሚያ የምናደርገው እስጢፋኖስ ተስፋዬ ዋይኤምሲ ከሚውል ጌትነት 80 ተጫውቷል። አሁን 60 ኪሎ ዳንኤል ነጋሲ 80 ከአብዱል መጂድ አላዩ ሞሞ ነው የሚጫወተው። ዋው ከአዲስ ጥበቡ ልጆች ጋር ነው የምንገናኘው። አውስትራሊያ ከዩኬ ማለት ነው። አዲስ ጥበቡ በአውስትራሊያ የሚኖር ትልቅ አሰልጣኝ ነው። የሱ ቲም ናቸው እዚህ ጋር የምታዩቸው። እንግዲህ አሁን በቀይ ኮርነር በኩል የምታዩት፣ በኔ በኩል ደግሞ የምታዩት በቢጫ በኩል ነው ያለው፣ ወይም አሁን ዞር ያደርገናል። በብሉ ኮርነር ላይ ያለው አብዱል መጂድ በመባል ይታወቃል። የሞሞ ቦክሲንግ ቲም ነው። እንግዲህ ከዩኬ ነን እኛ። በፈለጋችሁት ሰዱት። ጨዋታው ሞቅ ለማድረግ ነው። ያዝ በለው ኮሜንታተር ብታረግ እንዳታዳላ። ኧረ አናዳላም። እኔ ቤት ቢሆን ለልጄ ደግፍ ነበር። ያዝ በለው ማለት እችላለሁ። ልጄ ግን ሌትስ ጎ መጂዶ አግኝቶታል። ክሊን ያው በኬኦ በሚል ሁኔታ ዳኛው ጨርሶታል። ራውንድ 1 ላይ is why it happens. It's a matter of boxing. Okay, boxing ላይ በጣም it happens. ክሊን ፓንች ነው ያገኘው። ያለ ነው። it happens. ክሊን ፓንች ነው የተገኘው። it happens. በጣም የሚገርም ልጅ ነው። ቤታችን ከቤቱ ባለፈው ወደ ሌላ ዙር ያለፈው በሚገርም ታችለው ግን anyway ዳንኤል ነጋሲ ሞር ኤክስፒሪየንስድ ቦክሰር ነው። ያው የሞሞ አይ ቲንክ ብዙም አይደለም። ያ ግን ብዙ ጊዜ ተደጋጋሚ ጨዋታዎችን ማድረግ የቻለ ልምድ ያለው ልጅ ነው ዳንኤል ነጋሲ። ስለዚህ ያን ያህል የሚያስከፋ አይደለም። ምክንያቱም ነገ ሰርቶ ደግሞ መጥቶ የተሻለ ጨዋታ ይጫወታል። ማሸነፍ ይቻላል። ከመሸነፍ ነው ማሸነፍ የሚቻለው እና ሽንፈትን ጀምረህ ማሸነፍ ደስ ይላል። ስለዚህ ዝም ብለህ ስታሸንፍ ሽንፈትን ጣዕሙን ካላወቀው ጠንክረህ የምትሰራበት ሁኔታዎች አይኖሩም። ይችላል። በሚገባ ያጋጥማል።
ትችላለህ፣ ትችላለህ። ጀግና ጀግና እናቴ ይችላል። ነይ ቶሎ በይ እጅሽ ይችላል። ጎበዝ ስንት ኪሎ ነሽ? 60 መልካም እድል። ያጋጥማል፣ ያጋጥማል፣ ጋይስ ያጋጥማል። ያም ጀግና ነው፣ ጀግና ጀግና ነው። ያም ጀግና የሚያምር ቴክኒክ ያለው በቁመትም በቃ ደስ የሚል ልጅ ነው ያኛው ራሱ ማሻአላ። መጂዶ አሪፍ መማሪያዋ ነው። ጠንክራ ትመጣለች። መጂዶ በጣም ፋስት ልጅ ነው። ከምትገምቱት በላይ ነው የምላችሁ። እዚህ ጋር አጋጣሚ ሆኖ በኬው አለቀ እንጂ እስከ 3 ዙር በሄዱ ውብ የሆነ ፋይት ያሳዩን ነበረ። ውብ የሆነ ፋይት ማናማ ዋርኒንግ እየሰጠኝ ነው። ሊዘጋብኝ ነው መሰለኝ። ጋይስ ኮፒ ሊንክ አድርጉት፣ ኮፒ ሊንክ አድርጉት፣ ኮፒ ሊንክ አድርጉት ጋይስ። ካዞ ማን ይቀራል ከኛ ልጅ አሁን ከሞሞ ቦክሲንግ ከእናንተ አይ ቲንክ ማንም በቃ ኦልሬዲ አሁን አንድ ጨዋታ 2 ጨዋታ ነው የቀረው ሊያልቅ ሁሉ ነገር ቶሎ በል ፒስ። እሺ ቶሎ በል። ያው ዛሬ እኮ 3 ልጆች አሸንፈዋል። ብርሃኑ አሸንፈዋል፣ በረከት አሸንፈዋል፣ የሆነ ልጅም አሸንፈዋል። ኖ ፕሮብለም። ወደ 3 ዊን ሰብስበናል። 2 ያየሁት ሎስ አለ፣ ችግር የለም። አረ በደንብ ይያዛል። መጂዶ ሌላ ሌቭል የሚሄድ ልጅ ነው። ሌላ ሌቭል የሚሄድ ልጅ ነው። ይሄ መማሪያው ነው እኮ በቃ ከዚህ ነው ሌላ ሌቭል የሚደረሰው። እና መጂዶ ጀግና ልጅ ናት ወላሂ። ከነ ይችላሉ ነው የምልህ። ሞክሲም ውስጥ ያሉ ልጆች እንዳለ እዚህም አሁን የሚወዳደሩት ጠቅላላ ነው የምልህ። በጣም ይችላሉ። ያው ኮምፒቲሽን ነውና ግዴታ እኔ ወደ ልጆቼ ነው ሳይድ ለይማማር ከራስ ኃይሉ ነው አሁን የሚጫወተው። ለይማማር ከራስ ኃይሉ እኮ አድቫንቴጅ ያላቸው በሜዳቸው ነው እኮ ብራዘር። ያ አዎ፣ ግን ሪንግ ላይ ሜዳ የሚባል ነገር የለም አባቢ አይደለም። ኳስ ነገር የለም ሪንግ ላይ ግን በደጋፊያቸው ፊት ምናምን በለው እኮ አርጀንቲና ሀፕን ያደርጋል። መጀመሪያ በፍጥነት ነው ሊለዋወጡ የፈለጉት ጨዋታው እና ያለመናበብ ነገር ነበረ እና ፉርቲ ሆኖ ያችኛዋ ቆንጆ ፓንች አንቲሲፓቶሪ ዲፌንስ ሰርታ ላንድ አድርጋበት ነበር እና በኬኦ አልቋል ጨዋታው ማለት ነው። ግን መጂዶ አንብባ ብትጫወት ኖሮ አሪፍ ይሆን ነበር ብዬ አስብ ነበር። ኬኔዲ ይችላል። ቴዳ ታንክስ ፎር ሼሪንግ ጋይስ ሌትስ ጎ 20 ሺህ ታፕ እናስገባው። ኮፒ ሊንኩን ደግሞ 2000 እናስገባው። Gracias.